ሰላም እንዴት ናችሁ? መላኩ ማቴዎስ ነኝ። በዚህ ቪዲዮ ስለ ፕላጃሪዝም ቼከር ኤክስ አጠቃቀም አሳያችኋለሁ። ፕላጃሪዝም ቼከር ኤክስ በመጠቀም እንዴት አድርጋችሁ ቴስታችሁን ቼክ ማድረግ ትችላላችሁ የሚለውን ስቴፕ ባይ ስቴፕ ከነ ኤግዛምፕል አሳያችኋለሁ። እጥን ያለች ቪዲዮ ነች። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛችኋለሁ። ወደ ዋናው ቪዲዮ ከመግባቴ በፊት ግን ለፕላጃሪዝም ቼከር ኤክስ አዲስ የሆኑ ሰዎች ካሉ ስለዚህ ሶፍትዌር የተወሰነ ነገር ልበላችሁ። ፕላጃሪዝም ቼከር ኤክስ እንደማንኛውም ፕላጃሪዝም ቼከር ሪሰርቻችንን ኦር ቴስታችንን ከሌሎች ሪሰርቾች ጋር ጆርናል አርቲክሎች ጋር ኦር የዌብሳይት ኮንቴንቶች ጋር ማች በማድረግ የሲሚላሪቲ መጠኑን ወይም የፕላጃሪዝም ፐርሰንቴጁን የሚነግረን ነው ማለት ነው። ፕላጃሪዝም ቼከር ኤክስ የዴስክቶፕ አፕሊኬሽን ነው። እንደ ሌሎቹ ዌብ ቤዝድ ቼከሮች ሳይሆን ፕላጃሪዝም ቼከር ኤክስ ኮምፒውተራችን ላይ ኢንስቶል አድርገን መጠቀም የምንችለው ሶፍትዌር ነው ማለት ነው። ለዊንዶውስ ኮምፓቲብል ስለሆነ ኮምፒውተራችሁ ላይ ጭናችሁ መጠቀም ትችላላችሁ። በነገራችን ላይ የዴስክቶፕ አፕሊኬሽን መሆኑ የፕራይቬሲ አድቫንቴጅም አለው። ሌሎች ኦንላይን ፕላጃሪዝም ቼከር ዌብሳይቶች ላይ ቴስታችሁን አፕሎድ በሚታደርጉበት ጊዜ ሪስክ አለው። ምናልባት ቴስታችሁ ተሰርቆ በፕሪዴተሪ ጆርናሎች ላይ ፐብሊሽ ሊደረግ ይችላል ኦር ደግሞ ለሌላ ላልተገባ ዓላማ ጥቅም ላይ ሊያውሉት ይችላሉ። ይሄኛው ግን ዴስክቶፕ አፕሊኬሽን ስለሆነ ሎካሊ ነገሮችን ማኔጅ ማድረግ ያስችላችኋል ማለት ነው። በተጨማሪም ይህ ሶፍትዌር ኦር ፕላጃሪዝም ቼከር ኤክስ ማልቲፕል ፋይል ፎርማቶችን ያስተናግዳል። ማለትም በማይክሮሶፍት ወርድ ፎርማት አፕሎድ ማድረግ ትችላላችሁ፣ በፒዲኤፍ ፎርማት አፕሎድ ማድረግ ትችላላችሁ፣ በአርቲኤፍ ኦር በቴክስት ፎርማት በፕሌን ቴክስት ፎርማት ራሱ አስገብታችሁ ቼክ ማድረግ ትችላላችሁ ማለት ነው። ሌላው ይህ ሶፍትዌር ሳይድ ባይ ሳይድ ኮምፓሪዘን ማድረግ ያስችለናል። ማለትም ሁለት ዶክመንቶችን አስገብተን እርስ በርሳቸው ምን ያክል ይመሳሰላሉ የሚለውን ማየትም ያስችለናል ማለት ነው። ከዛም በላይ ብዙ ዶክመንቶችን አስገብቶ ሲሚላሪቲያቸውን ሜዠር ማድረግ ይቻላል። ሌላኛው ጥሩ ነገሩ ከለር ኮድድ ሪፖርት ይሰጠናል። ያ ማለት በቀይ በቢጫ በአረንጓዴ ያደረገ ስለሚሰጠን ምን ያክል ፕላጃሪዝም አለ፣ ምን ያክል ጠንካራ ሲሚላሪቲ አለ የሚለውን ነገር እያየን ልዩ ትኩረት መፈለግ ያለበት ቦታ ላይ ትኩረት እንድናደርግ ይረዳናል ማለት ነው። ከዚህም በተጨማሪ ከእንግሊዝኛ ውጭ ያሉ ብዙ ላንጉጆችን ወይም ቋንቋዎችን ሳፖርት ስለሚያደርግ ምናልባት ከእንግሊዝኛ ውጭ የሚሰሩ ሰዎች ካሉ ይህን ሶፍትዌር መጠቀም ይችላሉ ማለት ነው። ሌላው ጥሩ ነገሩ ፔድ ቨርዥን የምትጠቀሙ ከሆነ ወይም ደግሞ ገዝታችሁ የምትጠቀሙ ከሆነ የወርድ ሊሚት የለውም። ያ ማለት ይሄን ያክል ቃል ብቻ ነው ማስገባት የምትችሉት ብሎ ሊሚት አያደርጋችሁም። እንዴት ነው የሚከፍለው? ማስተር ካርድ የለኝም ልትሉ ትችላላችሁ። ነገር ግን እንዴት እንደምታገኙ ወደ መጨረሻ አካባቢ ነግራችኋለሁ። አሁን ቀጥታ ወደ ሶፍትዌሩ በመሄድ እንዴት እንደምንጠቀም አሳያችኋለሁ። እዚህ ጋር በሚታዩት መሰረት ይመጣላችኋል። ኢንተርፌሱ ይሄን ይመስላል። ቅድም እንዳልኳችሁ ላንጉዌጅ ለመቀየር ከፈለጋችሁ እዚህ ጋር ገብታችሁ መቀየር ትችላላችሁ። ለምሳሌ እነዚህን ቋንቋዎች ያስተናግዳችኋል ማለት ነው። ያው አብዛኞቻችን ቴሲስ የምንሰራው በእንግሊዝኛ ስለሆነ እንግሊሽ ላይ አድርገን እንወጣለን። ልክ እንደከፈተ ኦንላይን ፕላጃሪዝም የሚለው ላይ ነው የሚሆነው ማለት ነው። ነገር ግን እዚህ ዳሽቦርድ ላይ ያለውንም ነገር ማየት እንችላለን። ዳሽቦርድ የሚያሳየን ጀስት ሪፖርት ኦር ከዚህ በፊት ያደረግናቸውን ነገሮች ነው የሚያሳየን። ኦር አክቲቪቲ ሴንተር ነው ብላችሁ ልትወስዱ ትችላላችሁ። ለምሳሌ እኔ 3 ዶክመንቶችን ስካን አድርጌያለሁ። እስካሁን 32000 ቃላቶችን ስካን አድርጌያለሁ ማለት ነው። አቨሬጅ የሶስቱም አቨሬጅ ፕላጃሪዝም መጠን ሲታይ 14% ነው ማለት ነው እስካሁን ቴስት ያደረግኳቸው። እነዚህን እያንዳንዳቸውን ሊስት ያስቀምጣል ማለት ነው። እናንተ ግን ያው ለመጀመሪያ ጊዜ የምትከፍቱት ከሆነ ምንም አይነት ሪፖርት ላይኖር ይችላል። ኦንላይን ፕላጃሪዝም የሚለው ላይ መሆን እንችላለን። ኦንላይን ፕላጃሪዝም የሚለው ላይ ክሊክ ካደረግን በኋላ ዶክመንታችንን አፕሎድ አድርገን ስካን ማድረግ የምንችልበት ቦታ ነው። በኋላ እመለስበታለሁ። እዚህ ላይ የተወሰነ ጊዜ ማጥፋት ስለሚያስፈልገን ማለት ነው። ሌላው ሳይድ ባይ ሳይድ ዲፍረንስ ያሳየናል። ቅድም እንደነገርኳችሁ ሁለት ዶክመንቶችን አስገብቶ ያላቸውን ሲሚላሪቲ ማየት ይቻላል ማለት ነው። ሶርስ ኤ እና ታርጌት የሚል ነው ያለው። ሶርስ ኤ ቴስት ማድረግ የምትፈልጉት ኦር ቼክ ማድረግ የምትፈልጉት ዶክመንት ነው። ታርጌቱ ደግሞ ከየትኛው ጋር ኮምፔር እንዲደረግ ትፈልጋላችሁ የሚለውን ነው የሚያሳየው ማለት ነው። ሁለቱም ቦታ ላይ ከፈለጋችሁ ፕሌን ቴክስት ኮፒ ፔስት ማድረግ ትችላላችሁ ኦር ደግሞ ዶክመንቶችን ሎድ አድርጋችሁ ማምጣት ትችላላችሁ ማለት ነው። ከኮምፒውተራችሁ ሜሞሪ ላይ ታርጌት ፓርቱ ላይም እንደዚህ መጫን ይቻላል ማለት ነው። ባልክ ኮምፓሪዘን የሚለው ደግሞ ከሁለት በላይ ዶክመንቶችንም የግሩፕ ኦፍ ዶክመንትስ አስቀምጦ ኮምፔር ማድረግ ይቻላል ማለት ነው። ሌላው ሪዲንግ ሌቨል ቼከር ነው። ሪዲንግ ሌቨል ቼከር የምንለው ዶክመንታችን ምን ያክል መነበብ የሚችል ነው፣ ምን ያክል ክሊር ነው፣ ቃላቶቹ እንዴት ናቸው፣ ዲፊካልት የሆኑ ቃላቶች አሉ ወይ የሚሉትን ነገሮች የሚያሳይ ነው። በኋላ ቴስት አድርጌ አሳያችኋለሁ ማለት ነው።
ሌላው ሴቲንግ ላይ የተወሰኑ ነገሮችን ማስተካከል ትችላላችሁ፣ እመለስበታለሁ። አሁን ኦንላይን ፕላጃሪዝም የሚለው ላይ ቼክ እናድርግና ቅድም እንደነገርኳችሁ የሆነ ፓርት ኦፍ ዩር ቴሲስ ኮፒ አድርጋችሁ መጠቀም ከፈለጋችሁ ኮፒ አድርጋችሁ እዚህ ጋር አምጥታችሁ ፔስት ማድረግ ትችላላችሁ። ይሄ ሶፍትዌሩ ራሱ የሚያስቀምጠው ዲፎልት ቴክስት ነው ማለት ነው። እናንተ የፈለጋችሁትን ነገር እዚህ ጋር ኮፒ አድርጋችሁ ቼክ ፕላጃሪዝም ብላችሁ ቼክ ማድረግ ትችላላችሁ ማለት ነው። ግን በአብዛኛው ሙሉ ዶክመንቱን ሎድ አድርገን ስለሆነ ልንጠቀም የምንችለው ሎድ ዶክመንት የሚለው ላይ ክሊክ እናደርጋለን። ከዛ በኋላ ዶክመንቱ ላይ ቴስታችን ወዳለበት ደን ደብል ክሊክ እናደርጋለን። ለምሳሌ እኔ እዚህ ጋር ኤቢሲ ቴስስ ያልኩትን ደብል ክሊክ አድርጌ አመጣለሁ። ኦር ደግሞ አንድ ክሊክ አድርጋችሁ እዚህ ጋር ኦፕን የሚለው ላይ ክሊክ ማድረግ ትችላላችሁ ማለት ነው። በዚህ መልኩ አፕሎድ አድርጎልኛል። ባይ ዲፎልት ቴሲስ ውስጥ ያሉትን ጽሁፎች እንደዚህ እዚህ ጋር ራሱ ያስቀምጣቸዋል ማለት ነው። ዶክመንቱን ማንበቡን ማሳያ ነው። ወርዱ ወደ 7154 ቃል ነው የያዘው ማለት ነው ይሄ ቴሲስ። በነገራችን ላይ በዶክመንት ፎርም ብቻ ሳይሆን ከዩአርኤል ኦር ደግሞ ከዌብሳይት ቀጥታ አምጥቶም ኮፒ ፔስት በማድረግ ቴስት ማድረግ ይቻላል። ኦር ደግሞ ዌብሳይቱን ቀጥታ እዚህ ሎድ ዌብ ፔጅ የሚለው ላይ ለምሳሌ example.com ይላል። እዚህ ቦታ ላይ ዌብሳይቱን በማስገባትም ፕላጃሪዝም ቼክ ማድረግ ይቻላል ማለት ነው። ወደ ኋላ እመለሳለሁ ማለት ነው። እዚህ ኮንቴንት ላይ ልግባና ቅድም ሎድ ያደረኩትን ቼክ ፕላጃሪዝም የሚለው ላይ ክሊክ አደርጋለሁ። የሚወስደው ጊዜ እንደ ቴስታችሁ ስፋት ሊሆን ይችላል። ኦር ደግሞ the number of word ሊቆይም ይችላል። ኢንጀነራሊ ግን ያየውበት ችግር ትንሽ የመቆየት ነገር አለው። ቢሆንም ያው መታገሱ አስፈላጊ ይሆናል ማለት ነው። እኔ ግን ለዚህ ቪዲዮ ፐርፐዝ ፖዝ አድርጌ ያው ስጨርስ ነው። ሪያሊቲው ግን የተወሰነ ጊዜ ይወስዳል ማለት ነው። ከብዙ ትግስት በኋላ በዚህ መልኩ ጨርሷል ማለት ነው። አሁን እዚህ ጋር ሪፖርቱን ማየት ትችላላችሁ። ኦቨርኦል ሲሚላሪቲ 19% ነው። ቶታሊ በዚህ ቴሲስ ውስጥ ያለው ፕላጃሪዝም መጠን 19% ነው ማለት ነው። ማች ያደረጉ ወርዶች ወደ 1374 ናቸው ከቶታሉ ወርድ ኦር 7154 ወርድ ውስጥ ማለት ነው። የተገኘው ኦር ሲሚላሪቲ የተገኘው በ12 ሶርሶች ውስጥ ነው። አብዛኛው ሶርስ የተገኘው ስክራይብድ የሚለው ዌብሳይት ውስጥ ነው ማለት ነው። scribed.com 6% ነው የተገኘው ማለት ነው። onelibrary.net የሚለው 3% ተገኝቷል። ሌሎቹ 1% ተገኝቶባቸዋል። እዚህ ጋር እንደምታዩት ማለት ነው ከ1% ያነሰ የተገኘባቸውም አሉ። እያንዳንዳቸውን በዚህ መልኩ ያስቀምጣቸዋል። ዶክመንታችሁ ላይ የት ቦታ ሲሚላሪቲ እንደተገኘ ማወቅ ከፈለጋችሁ እንደዚህ ስክሮል እያደረጋችሁ ከሄዳችሁ ታገኛላችሁ ማለት ነው። እስካሁን ድረስ ምንም አይነት ፕላጃሪዝም የለውም ማለት ነው። እዚህ ጋር ፕላጃሪዝም አለ ማለት ነው። እንደገና ደግሞ ወደ ታች ስንሄድ እዚህም አለ። ቅድም ከለር ኮድድ ብለን ያልነው ይሄኛውን ነው ማለት ነው። በከለር ይለያቸዋል። ግሪን ከሆነ ያው ያን ያክል አስጊ አይደለም፣ ሎው ሲሚላሪቲ ነው ያለው ማለት ነው። ቀይ ከሆነ ደግሞ ሃይ ሲሚላሪቲ ነው ያለው። ቢጫ ከሆነ ደግሞ ሚዲየም ሲሚላሪቲ ነው ያለው። እንዲሁም ዌብሳይታቸው ላይ እንደዚህ ብለው አስቀምጠዋል። ከ0 እስከ 10% ድረስ ያለው ሲሚላሪቲ በግሪን ይገለጻል። እንደገና ደግሞ ከ11 እስከ 19% ያለው ደግሞ በየሎ ይገለጻል። እንደገና ደግሞ ከ20% በላይ ያለው ደግሞ በሬድ ይገለጻል የሚል ነገር ተቀምጧል ማለት ነው። እነዚህ ከለሮች የሚጠቅሙን ልዩ ትኩረት የሚፈልጉ ኤሪያዎች ላይ ሞር አቴንሽን ሰተን እንድናስተካክል ኦር ፓራፍሬዝ እንድናደርግ ይረዳናል ማለት ነው። ለምሳሌ ፓራፍሬዝ በማደርግበት ጊዜ ለቀይ ፓርቶች ስፔሻል አቴንሽን ቢሰጥ የተሻለ ነው የሚሆነው ፕላጃሪዝም መጠኑን ለመቀነስ ማለት ነው። እንደዚህ እያደረጋችሁ እስከ መጨረሻው ድረስ ማየት ትችላላችሁ። እንደገና ደግሞ እነዚህን ኤሪያዎች ፓራፍሬዝ በማድረግ በፈለጋችሁ ጊዜ እንደገና ተመልሳችሁ መጣችሁ ቼክ በማድረግ ፐርሰንቱ ምን ያክል እንደደረሰ ማየት ትችላላችሁ ማለት ነው። በኤአይ ጀነሬትድ የተደረጉ ቴክስቶችንም ቴስት እናደርጋለን ብለው እዚህ ጋር ካታጎሪ ያስቀምጠዋል። ኤአይ ምን ያክል ነው በዚህ ቴሲስ ውስጥ የሚለውን ነገር አስቀምጠዋል። ነገር ግን በአብዛኛው በሰው የተጻፈ ነው የሚል ነገር ጀነሬት ሲያደርግ ነው ያየሁት። እኔ ተረዳሁት ይሄ ፎልስ ፖዚቲቭ የሆነ ምላሽ ሊሆን ይችላል። በደንብ ቴስት ማድረግ ስላልቻሉ ሊሆን ይችላል የሚል ስጋት ይዞኛል። እርግጠኛ አይደለሁም። ነገር ግን ኦልሞስት እስካሁን የሞከርኳቸውን ሁሉ ሁማን ሪተርን ነው የሚለው። በዚህ ላይ ዲፔንድ ባታደርጉ መልካም ይመስለኛል። ሌላው እዚህ ጋር ሴቲንግ ማስተካከል ትችላላችሁ። ሪፖርቱን ሎክ ማድረግ፣ በፓስወርድ መዝጋት ኦር ደግሞ ከዚህ በኋላ ኤዲት እንዳይደረግ መከልከል ምናምን ትችላላችሁ። ነገር ግን ይሄ አያስፈልግም። ምናልባት መምህራን ሆናችሁ የተማሪዎቻችሁን ቴሲስ ቼክ እያደረጋችሁ ከሆነ ልታደርጉት ትችሉ ይሆናል። ነገር ግን ለተማሪ ይሄ አስፈላጊ አይደለም።
ጄኔሬት የተደረገውን ሪፖርት ለሌሎች ሼር ማድረግ ትችላላችሁ። እዚህ ጋር ክሊክ በማድረግ ቲዩት ማድረግ ትችላላችሁ፣ ደግሞ ፌስቡክ ላይ ፖስት ማድረግ ትችላላችሁ። ነገር ግን ይሄ ብዙም አስፈላጊ ነው ብዬ አላምንም። ነገር ግን ሪፖርቱን በፒዲኤፍ መልክ መያዝ ትችላላችሁ። ያን ለማድረግ ደግሞ እዚህ ጋር ኤክስፖርት ሪፖርት የሚለው ላይ ክሊክ አድርጋችሁ መውሰድ ትችላላችሁ ማለት ነው። እንደዚህ ክሊክ በምታደርጉበት ጊዜ በፒዲኤፍ መልክ ከነቀኑ ያስቀምጥላችኋል ማለት ነው። ማይ ሪፖርት ብሎ ዲፎልት ኔም ይሰጠዋል። ከፈለጋችሁ ሪኔም ማድረግ ትችላላችሁ። ከዛ በኋላ ፎልደራችሁን መርጣችሁ ሴቭ ማድረግ ትችላላችሁ ማለት ነው። በዚህ መልኩ ካልፈለጋችሁ ኦር ደግሞ አሁን ላይ በፒዲኤፍ መልክ ካልያዛችሁ ሌላ ጊዜ ተመልሳችሁ ማግኘት ከፈለጋችሁ ደግሞ እዚህ ዳሽቦርድ ላይ ትሄዱና ለመጨረሻ ጊዜ ቼክ ያደረጋችሁትን መጀመሪያ ላይ ያስቀምጥላችኋል ማለት ነው። ሶ 5 minutes ago ቴስት ያደረግኩት ይሄ ነው። ሶ ቪው ሪፖርት የሚለው ላይ ክሊክ ካደረጋችሁ በፒዲኤፍ መልክ ነው ራሱ የሚያወርድላችሁ ማለት ነው። በዚህ መልኩ ያወርድላችኋል። ለፈለጋችሁት አካል መላክ ትችላላችሁ ማለት ነው። በዚህ መልኩ አሁን ቴስታችሁን እንዴት አድርጋችሁ ቼክ ማድረግ ትችላላችሁ የሚለውን ነገር የተረዳችሁ ይመስለኛል። እዚህ ሪዲንግ ሌቭል የሚለው ላይ ያለውን ደግሞ ላሳያችሁ። ሪዲንግ ሌቭል ቼከር እንዴት ቼክ ያደርጋል የሚለውን ነገር ላሳያችሁ። ዶክመንት እንደገና አፕሎድ እያደረግኩ ጊዜ ከሚወስድ እዚህ ጋር ያለውን ነገር ሳምፕል ያስቀመጡትን ነገር ብቻ ካልኩሌት በማድረግ አሳያችኋለሁ። ሶ እዚህ ጋር ካልኩሌት የሚለው ላይ ክሊክ ታደርጋላችሁ። ከዛ በኋላ በዚህ መልኩ ነው አናላይዝ የሚያደርገው ማለት ነው። እንግዲህ ከ10ኛ እስከ 12ኛ ክፍል ድረስ ያሉ ተማሪዎች መረዳት የሚችሉት አይነት ጽሁፍ ነው የምለው። ምን ያክል ይከብዳል የምለውንም ካልኩሌት አድርጎ ይገምታል ማለት ነው። ወደ 58% ከባድ ሊሆን ይችላል አንደርስታንድ ለማድረግ የሚለውን ነገር ያሳያል። ዩኒክ የሆኑ ወርዶች ወደ 66 አሉ። ወደ 7 ሰንተንስ ነው ያለው። ፓራግራፍ ስንት ነው የሚለውን ነገር እነዚህን ዲቴይል ስታቲስቲክሶችን ይሰጣችኋል ማለት ነው። ይሄ የሚጠቅማችሁ እንግዲህ ለሆነ ግሩፕ ኦፍ ኦዲየንስ አስባችሁ እየሰራችሁ ከሆነ ምን ያክል ይረዱታል ጽሁፌን የሚለውን ነገር መፈተሽ ትችላላችሁ ማለት ነው። ሌላኛው ኢምፖርታንት ነገር እዚህ ሴቲንግ ላይ ገብተን የምናየው ነገር ነው ማለት ነው። ሴቲንግ ላይ አንዳንድ ነገሮችን ማስተካከል እንችላለን። ለምሳሌ ኤክስክሉድ ማድረግ ያለበትን ዌብሳይት ኦር ደግሞ የሆነ ቃል ማስቀመጥ እንችላለን ማለት ነው። ይህ ማለት ከሆነ ዌብሳይት ላይ ማች እንዳያደርግ መከልከል እንችላለን። ለምሳሌ ከአዲስ አበባ ዩኒቨርሲቲ ላይብረሪ ጋር ኦር ሪፖዚተሪ ጋር ያለውን ሶርስ ማች አድርጎ እንዳያመጣ መከልከል ትችላላችሁ እዚህ ጋር ዩአርኤሉን በማስገባት ማለት ነው። ኦር አድ አይተም የሚለው ላይ ክሊክ በማድረግ ፍሬዝም እንደዛው መጨመር ትችላላችሁ። ለምሳሌ ሐዋሳ ዩኒቨርሲቲ ብዬ የሚጽፍ ከሆነ ሐዋሳ ዩኒቨርሲቲ ብለው የሚጽፉ በጣም ብዙ ሰዎች ይኖራሉ። ሶ ሐዋሳ ዩኒቨርሲቲ ስለተባለ ብቻ ሶፍትዌሩ ቃላቶችን ስለሆነ ማች የሚያደርገው እንደ ሲሚላሪቲ ኦር እንደ ፕላጃሪዝም ቆጥሮ ፐርሰንቱ ላይ አድ ላይ ያደርጋቸው ይችላል። እንደዛ እንዳያደርግ እዚህ ጋር መከልከል እንችላለን ማለት ነው። ዋት ኤ ቢዩቲፉል ዴይ የሚለው ኤግዛምፕል ነው። ልክ እንደዛው ሐዋሳ ዩኒቨርሲቲ ብዬ ለምሳሌ እዚህ ጋር ፍሬዝ የሚለው ላይ ክሊክ አድርግና አድ አይተም የሚለው ላይ ሐዋሳ ዩኒቨርሲቲ ማለት እችላለሁ። ፍሬዝ የሚለው ላይ ክሊክ አደርጋለሁ። ከዛ ሐዋሳ ዩኒቨርሲቲ ካልኩኝ ሐዋሳ ዩኒቨርሲቲን ምን ያደርገዋል ማለት ነው? ቴስት በሚያደርግበት ጊዜ ኤክስክሉድ ያደርገዋል ማለት ነው። እዚህ አድ የሚለው ላይ ክሊክ እናደርጋለን። ለምሳሌ ሐዋሳ ዩኒቨርሲቲ የሚለው እዚህ ጋር ተጨምሯል ማለት ነው። ለዌብሳይትም በተመሳሳይ ሁኔታ ዌብሳይቱን አስገብታችሁ ከዛ ዌብሳይት ውስጥ ካለው ሶርስ ጋር ማች እንዳያደርግ መከልከል ትችላላችሁ። ሌላው ጠቃሚ ነገር ምንድነው? እዚህ ጋር ኤክስክሉድ ባይብሎግራፊ የሚለውን ክሊክ ማድረግ ትችላላችሁ። ይሄ የሚጠቅማችሁ ለምንድነው? ሬፈረንስ ሊስት ላይ ያስቀመጣችሁትን ነገር እንደ ሲሚላሪቲ ቆጥሮ እንዳያየው። ምክንያቱም ለምሳሌ በኤፒኤ ስታይል ሳይት የማደርግ ከሆነ አንድን ሶርስ ያን ሶርስ አርቲክሎች በተመሳሳይ መልኩ በኤፒኤ ስታይል ሳይት አድርጎት ሊሆን ይችላል። ይሄ ቼከሩ ግን ሲሚላሪቲ ነው ብሎ ሊወስደው ይችላል ያንን እና እንደዛ እንዳያደርግ ባይብሎግራፊ ፓርቱን ኤክስክሉድ አድርገህ ሌላኛውን ፓርት ብቻ ሲሚላሪቲ ቼክ አድርግልኝ ኦር ፕላጃሪዝም ቼክ አድርግልኝ ብዬ ማዘዝ እችላለሁ ማለት ነው። እቺኛዋን ነገር ክሊክ አድርጌ ካበራውኝ የሪፈረንስ ፓርቱን ኦር ባይብሎግራፊ ፓርቱን ቴስት አያደርገውም ኦር ቼክ አያደርገውም ማለት ነው። ስለዚህ እሱ መከልከል ይቻላል። የሆነ ኮድ ካለም እሱንም ለብቻው መከልከል ይቻላል ማለት ነው። ከለር እንዳይጠቀም ከፈለግን ዲስኤብል ማልቲፕል ከለርስ ሃይላይት የሚለውን ክሊክ ማድረግ እንችላለን። እኔ ግን ጠቃሚ ሆኖ አግኝቼዋለሁ። ከለር ኮድ የሚያሳየን የሲሚላሪቲውን ክብደት ስለሆነ እሱ ጠቃሚ ነገር ይመስለኛል። ይሄ ዳርክ ሞድ የሚለው እንኳን ይሄ ኢንተርፌሱ ጥቁር ወይ ኦር ነጭ እንዲሆን ለአይናችሁ በፈለጋችሁት መንገድ ማስተካከል ትችላላችሁ። ዲስፕሌይ የሚደረጉ እንትኖችን መምረጥ ትችላላችሁ። ለምሳሌ ቲሞች እንደዚህ በቀይ እንዲሆኑ በአረንጓዴ እንዲሆኑ መምረጥ ትችላላችሁ ማለት ነው።
ፕላጃሪዝም ቼከር ኤክስ የሚያወጣቸው ሪፖርቶች ምን ያክል አኩሬት ናቸው ለምለው አኩሬት ናቸው ብሎ አብዛኞቹ ሰዎች ቴስቲሞኒ ጽፈው አይቻለሁ። በጣም አኩሬት ነው ብለዋል። ነገር ግን እንደ ማንኛውም ሶፍትዌር እንደ ማንኛውም ፕላጃሪዝም ቼከር የራሱ የሆነ ሾርት ካሚንግ ሊኖረው ይችላል ኦር የራሱ የሆነ ድክመት ሊኖረው ይችላል። የሆነ ቃል ማች ስላደረገ ብቻ ፕላጃሪዝም ነው ማለት ላይሆን ይችላል። ስለዚህ እናንተ እያንዳንዱን እያያችሁ እየገመገማችሁ ማስተካከል መቻል ይኖርባችኋል ማለት ነው። ሌላው ኢምፖርታንት ነገር ዩኒቨርሲቲዎች ምን ይፈልጋሉ፣ በየትኛው ሶፍትዌር ቼክ እንዲደረግ ይፈልጋሉ የሚለው ኢምፖርታንት ነገር ነው። ይሄን ኮንሲደር ማድረግ አለባችሁ። በፕላጃሪዝም ቼከር ኤክስ ሪፖርት የተደረገውን ነገር ይቀበላሉ ወይ የሚለው አሳሳቢ ነገር ነው ማለት ነው። በአብዛኛው ላይ ይቀበሉ ይችላሉ። አብዛኞቹ ትላልቅ ኢንስቲትዩሽኖች እንደ አዲስ አበባ ዩኒቨርሲቲ እና ሌሎችም ታርኒቲን ነው የሚጠቀሙት። ከዚህ በፊት በሌላ ቪዲዮ እንደነገርኳችሁ ታርኒቲን ለግለሰቦች አክሰሰብል አይደለም። ላይሰንሱ ራሱ የሚሸጠው ለኢንስቲትዩሽን ብቻ ነው። ግለሰብ መግዛት ይችላሉ ስላለ እንኳን አይሰጠውም። ሶ እናንተ ያላችሁ አማራጭ እንደዚህ አይነት ሶፍትዌሮችን መጠቀም ነው የሚሆነው ማለት ነው። ኢንጀነራሊ እኔ አስዩም የማደርገው በታርኒቲን ቼክ ብታደርጉ የሚበልጥ ፕላጃሪዝም ሪፖርት ሊሰጣችሁ ይችላል። ለምሳሌ ቅድም ቴስት አድርገን 19% ያገኘ ነው በታርኒቲን ሲደረግ 30 ወይም 40 ሊሆን ይችላል። እርግጠኛ ሆኜ አይደለም የምነግራችሁ። ጀነራሊ ግን ታርኒቲን የዳታቤዝ መጠኑ በጣም ሰፊ ስለሆነ ኦር ደግሞ በጣም ብዙ አርቲክሎችን ብዙ ዌብሳይቶችን አካቶ ከዛ ሶርስ ጋር ማገናኘት ስለሚችል ማች ማድረግ ስለሚችል ሞር ችግር ኦር ፕላጃሪዝም ሊያገኝ ይችላል የሚል ግምት አለ። ጀነራሊ ግን እናንተ ለምሳሌ 19% አገኘው አይደለ እዚህ ላይ ቴስት አድርጌ፣ ስለዚህ ያኛውን ፓራፍሬዝ አድርጌ ይሄኛውን ከ10 በታች ባደርግ ለምሳሌ በታርኒቲን ላይ የሚገኘውንም መጠን ቀነስኩኝ ማለት ነው። እዚህኛው ላይ ትንሽ ከተገኘ ያኛው ላይም የተሻሻለ ነገር ይገኛል በሚለው ማለት ነው። ጥሩ ነገሩ ፕላጃሪዝም ቼከር ኤክስ ስቶር አያደርግም ኦር ስቶር አናደርግም ብለው ተናግረዋል በግልጽ ዌብሳይታቸው ላይም። ይህ ማለት ምን ማለት ነው? ፕላጃሪዝም ቼክ ልታደርጉ ዶክመንታችሁን አፕሎድ ካደረጋችሁ ሰርቨሩ ላይ አይዘውም ነው። ታርኒቲን ግን ሰርቨሩ ላይ ይይዛል። ሶ ይሄኛው ሰርቨሩ ላይ አለመያዙ ጥሩ ነገር ነው። ምክንያቱም ሌላ ጊዜ በሌላ ሶፍትዌር ቼክ ስታደርጉ እንደ ሶርስ ሆኖ አይቀርብም ማለት ነው። የራሳችሁ ስራ እንደ ሶርስ ሆኖ ቀርቦ ሲሚላሪቲ ላይ አይወጣም ማለት ነው። ሶ እሱ ጥሩ ነገር ነው። ሶፍትዌሩን ከየት ማግኘት እንችላለን የምትሉ ሰዎች ደግሞ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። እሱን ተከትላችሁ መሄድ አለባችሁ። እዚህ ጋር ዝርዝር ማውራት ስለማልችል ነው፣ የዩቲዩብ ህግ አይፈቅድም። ይህን ተረድታችሁ ዲስክሪፕሽን ላይ ቼክ አድርጋችሁ ማግኘት ትችላላችሁ። ኦር ኮሜንት ላይ ጽፌ ፒን አደርግላችኋለሁ፣ ከዛ ላይ ማግኘት ትችላላችሁ።